ውድና የተከበራችሁ የልቤት ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ በልቤ ዩቲዩብ የመጀመሪያ ቪዲዮ ላይቭ እንዴት እንደምንገባ አሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉት። ወሬ ያላብዛባችሁ፣ ቀጥታ ወደ ቪዲዮአችን እንሄድ ማለት ነው እና እስከ መጨረሻ ድረስ ከተከታተላችሁት እንዴት ቪው እንደምታገኙና ሰዓታችሁን ቶሎ እንዴት እንደምትሞሉ ጠቃሚ የሆኑ ነገሮችን ላይቭ ስንገባ ሴቲንጎችን፣ የትኞችን ማብራት የትኞችን ማጥፋት እንዳለብን እያንዳንዱ እናሳያችኋለሁ ማለት ነው። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ቀጥታ ወደ ዩቲዩብ አፕሊኬሽን እንገባለን ማለት ነው። እዚህ ጋር የሆም ሾርት እና የፕላስ ምልክት ሰብስክራይቤሽን እና ዩ የምትላለች ማለት ነው። እሱ ጋር የፕላስ ምልክቷን እንጫናለን ማለት ነው። እዚህ ጋር የሾርት የቪዲዮ ሾርት እና ላይቭ ፖስት የሚላለን። ላይቭ ላይ ከሆናችሁ እዚህ ጋር ለላይቭ ለመግባት ስትፈልጉ ላይቭ የሚለው ላይ ታርጉታላችሁ። ዩቲዩባችሁ አክቲቭ ከሆነ እዚህ ላይ ኮንቲኒው የምትል ትመጣላችኋለች ማለት ነው፣ በነጭ ጽሑፍ ያለባት እሷን እንጫናታለን። አሁንም ደግመን መሀል እንጫናለን። አሁንም መሀል እንጫናለን። ከዛ እንደዚህ ይመጣል ማለት ነው። እንትን በዚህ አድርግና ላሳያችሁ ማለት ነው። እዚህ ላይ የስክሪፕቶ ምልክት አለች፣ በቀኝ በኩል ትታያችኋለች። እሷን እንጫናታለን ማለት ነው። እዚህ ጋር ከላይ ላይ አሁንም የቀይ የስክሪፕቶ ምልክት አለች ማለት ነው። አሁንም እሷን እንጫናትና አንድ ታምኔል እናመጣለን ማለት ነው። ወይም ይሄ ላይኛው ቴክ ታምኔል የሚል አለ። ቴክ ታምኔል የሚለው የእንትን ነው ማለት ነው። ፎቶ ራሳችንን አንስተን ወዲያው የምናደርግበት ነው። አፕሎድ ታምኔል የምትለው ደግሞ ከጋለሪያችን ላይ እንትን የምንልበት ነው ማለት ነው፣ የምናመጣበት ነው። እኔ ላሁኑ ከጋለሪ አንድ አሳያችኋለሁ። ከጋለሪያችሁ ላይ ስትንትን ምንድነው ታምኔል ስትሰሩ ታምኔል ርዕሳችሁ የሚስብ ሰዎችን የሚያመጣ ትምህርት ሊሆን ይችላል፣ ጥያቄ ሊሆን ይችላል፣ ውይይት ሊሆን ይችላል እና ሰዎችን የሚስብ ጥያቄ ነገር ብታቀርቡ አሪፍ ነው። መወያያ ሀሳብ አንድ ሰው ወደ እናንተ የሚመጣው አዳዲስ ሰዎች የሚመጡት የእናንተን ርዕሳችሁን ሀሳባችሁን አይተው የእሱን ጥያቄ ለመመለስ ሊሆን ይችላል የሚመጡት እና እንደዛ ብዙ በሳል ሰዎች አሉ። እዚህ ጋር በዚህ ርዕስ ላይ ብንወያይበት ብለው በእናንተ ርዕስ ብዙ ነገር የሚወያዩ ልጆች አሉና እናንተ እንትን ለማለት በርዕሳችሁ ላይ ጽፋችሁ እንትን ማለት አለባችሁ ማለት ነው። እዚህ ጋር እኔ ለአሁኑ አልሰራውኝም። እናንተ ግን አንድ ታምኔል ታደርጋላችሁ ማለት ነው። እዚህ ጋር እንደዚህ ታደርጋላችሁ። በቃ ሰዎችን የሚስብ በምንም ነገር ሊሆን ይችላል፣ ግን ሰዎችን የሚስብ በጥያቄ ሊሆን ይችላል፣ በርዕስ በቃ ብቻ ሰዎችን ወደ እናንተ የሚስብ የሚጠይቅ ጥያቄ ሊሆን ይችላል ማለት ነው። እና እሱን እንደዚህ ከላይ ላይ አንድ ከመረጥኩ በኋላ ሴቭ የምትላለች በቀኝ በኩል እሷን ሴቭ አደርጋለሁ ማለት ነው። ከዛ እዚህ ላይ ታች ላይ ያሉ እዚህ ጋር ፓብሊክ የምትላለች ሁሌም ላይቭ ስትገቡ እዚህ ጋር ፓብሊክ መሆኑን ቸክ አድርጉ። እንዲችን ስትነኳት አንስታልድ የምትላለች እዚህ ጋር በፍጹም እዚህ ጋር ስታደርጉት ለሰዎች ተደራሽነት አይኖረውም ማለት ነው። እና ፓብሊክ ሁሌም ፓብሊክ ላይ መሆን አለበት ማለት ነው። እና እዚህ ላይ ፓብሊክ ታደርጋላችሁ። አንስታልድ ግን ለእናንተ ብቻ ነው እንጂ ወይም ለሰዎች ሊንክ ሸር አድርጋችሁ ነው እንጂ በፍጹም ፕራይቬት ነው፣ ለእናንተ ለሰው አይታይም፣ ለእናንተ ብቻ ነው የሚታየው። ሁሌም ፓብሊክ ላይ ማድረጋችሁን እንዳትረሱ። ቪዲዮም ስትለቁ ላይቭም ስትገቡ እንደዚህ ማድረግ አለባችሁ ማለት ነው። ሁለተኛው ላይ ኖት ኢትስ ኖት ሜድ ፎር ኪድስ የሚላለ እዚህ ጋር ለህፃናት የመጀመሪያው ለኪድስ ከሆነ ለህፃናቶች ከሆነ የመጀመሪያው ላይ አድርጉ እንደዚህ ይላቸዋል። ለአዋቂ ለትልልቅ ሰው ከሆነ ኖ ኢትስ ኖት ሜድ ፎር ኪድስ የሚለውን እንጫናለን ማለት ነው። ሁለተኛው ላይ ሁሌም ሁለተኛው ላይ ነው። መጀመሪያው ላይ ካደረጋችሁት የህፃናቶች ነው፣ ኮሜንት ሰዎች መጻፍ አይችሉም ማለት ነው። እዚህ ጋር ሁለተኛው ላይ እናደርጋለን ማለት ነው። ሌላው ሶስተኛው እዚህ ጋር ጎ ላይቭ ቱጌዘር የሚላለ እሱን ደግሞ ሁለት መሆን ስትፈልጉ ለምሳሌ ቲክቶክ ላይ በገስት በሁለት ሆኖ ሶስት ሆኖ አራት ሆኖ ይገባሉ አይደለ? እሱን ለመግባት ከፈለጋችሁ ለሁለት መግባት ስትፈልጉ እዚህ ጋር ጎ ላይቭ የምትለውን ይችን እንደዚህ ታበራላችሁ ማለት ነው። ግን እናንተ ለሁለት የማትገቡ ከሆነ እሱን ማውጣት እንትን ማለት አይጠበቅባችሁም፣ የማብራት አይጠበቅባችሁም ማለት ነው። ይሄን አታበሩትም ማለት ነው። ሌላው ደግሞ
ሎኬሽን የሚል ነው። እሱን ያኔ ማብራት አይጠበቅባቸውም። እዚህ ጋር ደግሞ ስክሪን ካስት የሚል አለ። እሱን እናንተ መታየት ካልፈለጋችሁ ወይም ስልካችሁ አሁን የኔ መታየት ባልፈልግም ላይቭ ከገባው በኋላ በእንትን ማድረግ እችላለሁ ማለት ነው። በፎቶ መሆን እችላለሁ። የእናንተ አንዳንድ ስልኮች ላይ ኖራችሁ ስለሚችል እዚህ ጋር በስክሪን የምትሆኑ ከሆነ እዚህ ጋር ይሄንን እንደዚህ ታበራላችሁ ማለት ነው። እዚህ ጋር እንደዚህ ታበራላችሁ ማለት ነው። ስክሪን ካስት የሚለውን እንደዚህ ታበሩታላችሁ። በካሜራ ከሆናችሁ ግን እንትን ማለት አይጠብቅባችሁም። መብራት የምታዩት ስክሪን ካስት የምትለውን ጨርሰናል። ታች ላይ ስኮልድ ፎር ሌተር የምትለች እሷ የሰዓት ነች። መብራት አይጠበቅባቸውም። ታች ላይ ሴቲንግስ አድቫንስድ ሴቲንግስ የምትላለች ማለት ነው። እሷ ዋነኛና ወሳኝ ነገር ነች፣ በተለይ ሞኒ ከሆን በኋላ ማለት ነው። እዚህ ጋር አድቫንስድ ሴቲንግስ የምትለዋን እነካትና ኦሎ ቻት የምትላለች እሷን ሁሌም የቴክስት ስለሆነች መብራት አለበት፣ ራሱ ያበራ ነው ማለት ነው። ኦሎ ሪያክሽንስ የሚለው እሱ ሁሌ መብራት አለበት። ስሎው ሌድ ቦርድስ የሚላለ እሱ ነው ሁሌ እንዳበራ ነው ማለት ነው። ታች ላይ ዚስ ቪዲዮ የምትል የዶላር ምልክት እንትን ያለባት ህዝባር ያለባት እሷ ሞኔታይዝ ስላልሆነ ማብራት አይጠበቅባቸው ማለት ነው። ሁሌም እንደዚህ ይሆናል ማለት ነው። ሞኔታይዝ ስትሆኑ ግን ሌላም አለች፣ ሁለት የዶላር ምልክት ነው የሚሆኑት። ይቺ የሰዓት መቁጠሪያ ትሆናለች። ሰዓታችሁ ሰዎች በእናንተ ላይቭ ላይ ቀጥታ ስርጭት ሆናችሁ ላይቭ ላይ በቆዩት ሰዓት ልክ ይቆጥርላቸዋል ማለት ነው። ሌላኛው ደግሞ ሱፐር ቻት ሰዎች ጊፍት ተሰጣችሁ መቀበያ ነች ማለት ነው። እሷን ነክተን የምሰጣችሁ እና እንደዚህ አድርጋችሁ ዩቱባችሁን ማስተካከል ትችላላችሁ። በተለይ ሰዓት የሚሞላው በአከራካሪ ርዕስ ነው። ሰዎች ርዕሱን አይተው እንዲገቡ የሆነ ታምኔላችሁን ስትሰሩ በጣም ቆንጆ እያደረጋችሁ ብትሰሩ ሰዎችን ወደ እናንተ የሚስብ የሚያከራክር እንደዚህ ቢሆንስ እንደዚህ ቢሆንስ የምትሉትን አከራካሪ የሆነ ጥያቄ ከጠየቃችሁ ሰዎች ወደ እናንተ ይመጣሉ። ሰዓታችሁን በፍጥነት ይሞላላችኋል ማለት ነው። ዋነኛውና ትክክለኛው የሰዓት መሙያ እዚህ ላይ ስለሆነ ርዕሱ ቪዲዮ ከመስራታችን በተጨማሪ እዚህ ላይ የምናደርገው ርዕሳችን ነው እንትን የሚልልን ማለት ነው። እዚህ ጋር ሁሌም ፓብሊክ ነው መሆን ያለበት። እኔ ግን አሁን እናንተን ለማሳየት ላይቭ መግባት ስለማልፈልግ አንስታልድ አደርገዋለሁ ማለት ነው። እናንተ ግን ሁሌም ፓብሊክ ማድረግ አለባችሁ። እንደዚህ አድርጋችሁ ፓብሊክ ካደረጋችሁ በኋላ እኔ አንስታልድ ነው ያደረኩት። አንስታልድ ሳደርገው እዚህ ላይ ማየት ትችላላችሁ እንዴት ነው። አንስታልድ ሳደርገው እዚህ ጋር የእንትን ምልክት መጥቷል ማለት ነው። ለሰው አይታይም። ሁሌም እዚህ ላይ ስታደርጉት ለሰው የሚታይ አይሆንም ማለት ነው። እንደዚህ አድርጋችሁ እዚህ ጋር አንስታልድ ስታደርጉት ለእናንተ ብቻ ነው እና ሸር አድርጋችሁ ካልሆነ ሰዎች አይመጡም፣ ሊታያቸውም አይችልም ማለት ነው። እና እዚህ ጋር ኔክስት ትላላችሁ ማለት ነው። እዚህ ላይ ኔክስት ስትሉ እዚህ ጋር ሁለት ነገሮች ይመጡላቸዋል። የስ ኢትስ ሜድ ፎር ኪድስ የሚላለ፣ ኖ ኢትስ ኖት ሜድ ፎር ኪድስ የሚላለ ማለት ነው። ሁለት ነገር ነው እዚህ ጋር ያለው። እኛ የምናደርገው ሁለተኛው ላይ ነው። የኔ ሁለተኛው ላይ ያለ እዚህ ላይ በፍጹም ማድረግ የለባችሁም። የመጀመሪያው ላይ ሁሌም ኖ የሚለው ላይ መሆን አለበት ማለት ነው። ከዛ ላይቭ ከመግባታችሁ በፊት ይሄን ካስተካከላችሁ ጎ ላይቭ የምትሉትን ካያችሁ ጎ ላይቭ ገባችሁ ማለት ነው። ላይቭ ከገባችሁ በኋላ ሴቲንግ አለች የምትበራ፣ እሷን የበራችሁን ታጠፏታላችሁ ማለት ነው። እና እንደዚህ አድርጋችሁ ማስተካከል ትችላላችሁ። እኔ ላይቭ መግባት ስለማልፈልግ አሁን እዚህ ሌላ ቆሙ ነው ማለት ነው። ጎ ላይቭ ስትሉ 1 እስከ 3 ይቆጥርና እገባለሁ ላይቭ ማለት ነው። እና እንደዚህ አድርጋችሁ ላይቫችሁን ዩቱባችሁን ሰዓታችሁን በፍጥነት መሙላት ትችላላችሁ።